ሌላው ወገብ አለው ወገብ ማለት ትንሽ ጠንከር የሚል ነው ወገባችሁን ታጠቁ ሲባል እኮ ይሄ ሰው ወገቡን እንትን ይላል አይደል ወገባችሁ የታጠቀ ሲሆን ወገበ ልቡና ነው የበረታችሁ ነው አለቀ ወገበ ልቡና ምንድነው ጥቅሙ ሴት በመቀነት ወንድ በቀበቶ ወገቡ እንደሚታጠቁሉ ቀበቶ ምንድነው ጥቅሙ ሱሪ እንዳይወጥ አጥብቆ መያዝ ነው ጠበቅ መጠንከርን ያመለክታል ወገበ ልቡና ማለት ደግሞ በቃ ጽናት ነው ሰው ወገበ ልቡናው ከጸናለት አስፈላጊውን ሰማዕትነት ሊቀበል ይችላል በጣም ጥንካሬን የሚሰጠነውና ወገበ ልቡና የሚለው የእምነትን ነገር በቃ የጸና ነገርን ይወክላል ሌላው ክሳደ ልቡና አለ ክሳድ ደግሞ እንደ አንገት በለው እንደዚህ ዝቅ የሚል ማለት ነው ክሳድ አብራከ ልቡና አለ እግዚአብሔር መንፈስ ነው የሚሰግዱለት በእውነትና በመንፈስ ሊሰግዱለት ይገባል ሲልኮ አብራከ ልቡና ይንበረከ ረቂቅ አምላክ ነው በአብራከ ልቡና ልሰግድለት ይችላል በአብራከ ልብ ልትንበረከክለት ይችላል በክሳደ ልቡና ዝቅ ልትልለት ይችላል ይሄ ሁሉ ነገር እንግዲህ ጠቃለልና ምን ይባላል ህገ ልቡና ተብሎ ልብ ውስጥ ይታሰራል ማለት ነው ህገ ልቡና ሲባል የጥንቶ ይሄ መጽሐፍ ሳይጻፍ የሚለውን ማለት አይደለም ሰው በተፈጥሮ በልቡ ነው ዕውቀት ነው ባለፈው ጊዜ አንስተነው ትዚልህ እንደሆነ አላውቅም ስለ አበባ ስናነሳ ጽጌረዳ አበባ ምሳሌ አቤ ይሄ ማለት ምንድነው ይሄ ዕውቀት ጽጌረዳ አይነት ዕውቀት ነው ምንለው ጽጌረዳ ማለት መስዋዕቱን የሰዋበት መንገድ አዎ እንቡጥ ውስጥ ሆና ዘለላው አታውም በጣም የሚያምር አበባ ነውና ዘለላውን ስላጥላጥ ስታረግ ተፈነዳለች ምን አይነት አበባ ነው ከዛ በኋላ አስተው አበባ እንዴት እንደሚያምር ይሄ ማለት የዚህ ዕውቀት ነው አቤል ሳስረጸ ጽድቀ ነፍሱ ማለት ይሄ ነው ከልቡ ነው ከነፍሱ ማለት ከልቡ ነው አንቅቶ ተናገረ ማለት እግዚአብሔር ንጹህ ነገር ቢወዱለት ይገባል ብሎ ቀንዶ ያልከረከረውን ጥፍሩ ጸጉሩ ያላረረውን ጥፍሩን ዘረዘረው ስጠቦት ሰዋ እግዚአብሔር አቤልና መስዋዕቱን ተመለከተልና ይሄን እንዴት ሰዋ ነው በቃ ሎጂኩ ምንድነው እንዴት ሰዋ አቤል ይሄን ዕውቀት ከታ መጣው አባቱ አስተማረው አላስተማረው መምህር ነበረ የለም መጽሐፍ ተጽፏል አልተጻፉም ይሄ ከልቡናው ማንቃት ነው እና እያንዳንዱ ሰው በልቡናው ላይ ዕውቀት አለ ግን አብዛኛው ያለም ህዝብ አያውቀውም ቀብሮት ነው ይሄ ምንድነው ዕውቀት ነው ያለው መሰለ የታጨቀ ዕውቀት ማለት ከሚዲያ ይሰማል ከዛ ይሰማል ድብልቅ ያለና ብሬኑ ነው ያን በቃ እንትን ያነበንበው ሳይንሱን ብትለው አብዛኛው በብሬን እንትን የሚመራ ነው ተማርከው መናገር ረቂቅ አይሆንም ያ ዕውቀት ረቂቁን ዓለም እንትን አክሰስ ማድረግ አይችለው ነው በቃ እና አዋቂ ነው የሚሆነው ያልኩት ስለዚህ ነው ለምሳሌ ባጃጅ ባለ 3 ጎማው ብዙ ይመላለሳልና ምን ብለ አንድ ጎማ አድርገህ ንዳት ሁለት ጎማውን ተውና ምንድነው የሚፈጠር ግግግግግግ ነው የምትለው እንደው የተገለባበጠ እንደዚህ ልትገለበጥ ትችላለችና ይሄም በቆት ያለው በቃ የግዴታ አንድ ሰዓት ሁለተኛ ነፋስተኛ ውሃ ቢመራው ቀስ ጨምርበት ነው ሙሉ ዕውቀት ተስማሙ ለምሳሌ ቅዱሳን ሲበቁ ሙዝ ያነሳሉ ይባላል ምንድነው ያነሱበት ምክንያት ተብሎ ሲመረመር እንደ ኢትዮጵያ ነው አሁን እንደ ኢትዮጵያ ሊቃውንት ሳይንስ ነው ያቀረበው ያለው ያለሙ ሞልቶ ጉግል ያድርጉት ጉግል ብሬኑ ቀስለው ሳይሆን ምንድነው ለምሳሌ ኤልያስ የሞተውን ለማንሳት የመበለቲቱ ልጅ ያም ኤልሳም ደጃፉን ዘጉ የሚል ነገር አለ መዝጋትን እዚህ ላይ ኮንሰፕቱ ከዛ 7 ጊዜ ነው በላዩ ላይ እንደዚህ ለምን ደጋግሞ ተነስ ማለታቸው 7 ጊዜ ላይ ወደቀው 7 ጊዜ ምንድነው 7 አሁን መተርጉማኑ ምንድነው ያሉት 4 ሲደመር 3 ነው በቃ 4 ባህሪያተ ስጋና 3 ባህሪያተ ነፍስ ተስማምተዋል ገርማ 4 ባህሪያተ ስጋና 3 ባህሪያተ ነፍስ ሲስማማ ሙት ማንሳት ትችላለህ ነው የመታት ምናምን ታምሮና አላልኩ ምን ያማናው ነው ሪሊ ሚስተር ነው ትክክለኛው ነው እንደ ኤልያስ እንደ ኤልሳ እና 7 ጊዜ መውደቃቸው ሞቱት ላይ እንደዚህ ማለት እሳት ውሃ እንትን ለምሳሌ ነፋስ መሬት ልብ ቃል እስትንፋስ እግዚአብሔርን ስንጠርቶ ያነሱታል ማለት ነው ሰው ነው ስለዚህ እነዚህ ነገሮች ሲስማሙ ነው ሰው
የመጨረሻ ዕውቀት ደረጃ ደረሰ ፍጹም ይደና እንደ ጽጌረዳ ብለ ማየት ትችላለህ ሌላው አሁን አብዛኛውን ጊዜ ያንጎል ዕውቀት ተብሎ ሲባል ኢትዮጵያውያንና መሰል ጥንታውያት ሀገሮች ግን የልብና የኩላሊት ዕውቀትም ጨመር አድርገው ይናገሩ ነበር አሁን በ1991 ለጎርጎሮሳዊ ዘመን ቀመር ነው የልብ ዕውቀት የታወቀው በጣም እኮ አሁን ቅርብ ትላንት ማለት እኮ በጣም ይሄ ምንድነው 40 ሺህ የተለያዩ ሴሎች ተገኙ ልብ ላይ ማለት ነው ራሱን ችሎ የሚያስብ እኮ ማለት አንጎላችን ራሱን ችሎ እንደሚያስብ ሁሉ ልብም ራሱን ችሎ ማሰብ ራሱ ቃሉ እኮ ልብ ሲል እኮ ለበው አስተዋለ እኮ ነው ከማስተዋል ጋር መሄድ ነው አይደል ልበቢስ ትለዋለ ልበ ምን ደንዳና ምናምን አይነት እንደምትለው ማለት ነው ልብ ራሱን ይችላልና 40 ሺህ የተለያዩ ሴሎች አሉና በውስጣዊው የልብ ክፍል ውስጥ ነው የሚገኙት በተለይ ሴንሶሪ ኒውራይት ይባላሉ እነዚህ እንትኖችና the little brain in the heart ትንሿ ህሊና በልብ ውስጥ እንደማለት ነው እንግዲህ ትንሿ ብሬን አንጎል በልብ ውስጥ እንደማለት ነው እንግዲህ ሳይንስ ግኝት ነው እና እነዚህ አንጎሎች ለብቻቸው ለይተው ይመራመራሉ ለብቻቸው ውሳኔ ወስናሉ ለምሳሌ አንድ ነገር ስትፈራ ራሱ ድብ ነፋስ ነው የነፋስ ባህሪ እኮ ነው ስትናደድ እሳት ቡፍ ነው የሚለው ንዴት ቃጠሎ ነው በቃ ጭንቅላት ይነዳል ይሄ ግን ነፋስ አይደል ትርትርት ቶሎ ይመተንፈስ ነፋስ ነውና በተለይ ግሬግ ብራደን አንድ የሚባል አንድ ተመራማሪ ያለና ያቀረበውን ጥናት ልንገር በጣም ነው የሚገርመው የልብ ንቅለ ተከላን አንስቶ ነው ሰፊ ትንታኔ የሚሰጠው በልብ ላይ ተመራማሪውና ቢያንስ እንግዲህ ከ1960ዎቹ ጀምሮ ወደ 5 ሰዎች በአመት ልባቸው ተከላ ይደረጋልና የሱ ያቀረበውን ጥናት እዚህ ላይ ጨመረ ላድርግ ከኛው ዕውቀት ጋር ማለት ነው አስማምተና አንዲት ሴት ነበረችና ልቧ ያው ፌል ያረጋል አድርጎ የወንድ ልብ ይተከለላታል ያንተ ሰው በሞተራ ያጋይ ቦታ ነውና ልቧ ተሰራ ሴት ነች የወንድ ልብ ነው ተብሎ ተተከለ ልብ ወንድ ሴት መሆኑ ሰው ከተግቡ ከተገጠመ በኋላ የመጣባት ነገር ነው ልክ እንደ ልቧ እንደተገጠመ ቀጥታ አምጡልኝ አለችው KFC ማለት የቺክን ብራንድ ነው ጫገር የሚሸጥ ነው KFC ብዙ አይነት ናንዶስ ቺክን ዘሮች አሉ እሱን አምጡልኝ አለች ሰጧት ተመገበች ሆስፒታሉ ምግብ አልመገብም እቺ ሴት በህይወቷ ስጋ መብላት ማትወድናት ቬጂቴሪያን ናት እና እንዴት ልትበላሻለሽ ነው በኋላ የራሷ ለውጥ አስገርሟት ምንድነው የሆንኩት እንዴት ዶሮ ለወድ ቻልኩኝ ብላ ስታስጠና ልቧን መጀመሪያ ልቧን አሰበችና ልቧን የተገጠመላት የማን ልብ ነው ብላ ስታስጠና በጣም በህይወት ዘመኑ KFC የሚወድ ነበር ስጋ ተመጋቢ ዶሮ ተመጋቢ የሱ ልብ ነው የገጠሙላት ማለት ነው እና ይሄ በሪሰርች አቅርቦታል የሳይንስ ስለሚያስብ አስቦ ዶሮ ስጋ ተመኘ ማለት ነው ኢንቴንሽኑ አድሮበታል ሰው ይገርማል በጣም ግን ይሄን እንቶ ይላል ይሄ ተመራማሪ ሁለተኛውን ግን ያቀርባል ይሄ ደግሞ በሚድዌስት አነስተኛ ከተማ የተደረገ ነው የ8 አመት ህፃናት ይሄ ይገርማል በእውነት መመርኩሩ ይሄ ደግሞ በጣም ይገርምታል የ8 አመት ህፃናት ልቧ ይጎዳል ሲጎዳ የ10 አመት የሞተች ህፃን ልብ ነው ያው ዛ ልብን ተገጠመላት በደንብ ሰርጀሪው በስርዓቱ ተከናወነ በኋላ ግን የሆነችው ቅዠት ቤት ስትገባ ትቃዣለች በጣም አስፈሪ ቅዠት ነው በቃ ፓኒክ የሚያደርግ በጣም ያስጨንቅ ነው ናይትሜር እንደምንለው ማለት ነው እና መቆም አልቻለም ቅዠቷ በኋላ ወላጆቿ ይዘዋት እንደገና ሆስፒታል ይሄዳሉ ዶክተሯ ያያታል ቼክ አደረገ ልቧ ሰላም ነው እኔ ሰርጀሪ ስራዬ ነው ግን እኔ ስለ ቅዠቱ ምን አውቃለሁ ካቅሜ በላይ ነው ምክንያቱም ቅዠት መፍታት አይችልም አንድ ዶክተር ስራዬን በአግባቡ ነው ያከናወንኩት አለ በኋላ ወደ ስነ አእምሮ ባለሙያ ይወስዳታል እና ህልሙን ንገሪኝ ወይም ቅዠቱን ይላታል ስትነግረው ሜሞሪ መሆኑን ያውቃል ለበው አስተዋለ ትውስታ ነው ዕውቀት ነው እና ትውስታ ነበር ትዝ የሚል ነው እንጂ ተራ ህልም አልነበረም ከዛ ቀጥታ የወሰዳት ፎረንሲክ አርቲስቶች ጋር ነው ፎረንሲክ እንደምናውቀው ፎረንሲክ ምርመራ አንድ ሰው ወንጀል ሰርቶ ሲሄድ ታየዋለ ፎቶ አላነሳው ግን መርማሪዎቹ ምን ይሏል ያ ሰው የቁመቱ ምን ይመስላል አፍንጫው ለየት ያለ ጆሮ የታጠፈ ነው ምናምን ሁኔታውን ንገረኝ ይላሉ አንተ ዲስክራይብ ታረጋላችኋል ይችላሉ እነሱ እና ይሄን ይመስላል ይሏል መጨረሻ ላይ ምርጥ ሳሊዎች ስለሆነ ማለት ነው ከዛ በኋላ
ለነሱ ቅዠቱን ትነግራለች እና ቅዠቱ የሚጀምረው ይላል ብራደን የሴቷን ታሪክ ሲናገር ጫካ ውስጥ ነው እኩል ሌሊት ነው ውድቅት ላይ ነው እና አንድ ሰው ያባረራታል እቺን ህፃን ግዙፍ ሰው ነው ትሮጣለች ያባረራታል ትሮጣለች ያባረራታል መጨረሻ ተወድቃለች ይመጣና አካላዊ ጥቃት ያደርስባትና እቺን ህፃን ላይ ቃላቶች ይነግራትና ይገላታል ይሄ ነው ህልሙ ሰውየው ምን ይመስላል ይሄን ምናምን ይመስላል ምን ቃላት አለሽ እንዲ ያለኝ በኋላ በህልሙ ያየችው የቅዠቷን የስዕል ስለው ከቃላቱ ተነስተው ተጠርጣሪ ግለሰብ ይዘው ሲመረምሩ የ10 አመቷን ህፃን የገደላት ወንጀለኛ ነበር አይደል የሷን ልብ እቺ ስለወሰደችው ሜሞሪዋ እንዳለው ወደዚህ ሽፍት አርጓል ምን ያህል ራሱ ችሎ ማሰብ የሚችል ህዋስ ቅድም እንዳልነው አይነ ልቡ ነው ቀርጦታል ማለት ነው ወንጀለኛ ሰውየውን አይቶታል ኩነቱንም ያስታውሶታል አስቦታል ማለት ነው የሆነውን ነገር በሙሉ በጣም የሚገርም እንኳን ግን ልብ አየር ነኝ ብሎ ብቻው እዚሁ አልቆመም ግን በፖይንት 1 ሃርትስ ደግሞ ከብሬን ጋር ይገናኛል ብሎ ጥናቱን ሲያቀርብ ምንድነው ትዝ ያለኝ እሳት ዝም ብለ በትተው እየከሰመ ነው የሚሄደው ነፋስ ያስፈልጋል አይደል ለመከታተል ነፋስ ይፈልጋል ነፋስ እሳት የሚደንሰው ዳንስ አይታል የሚያሸበሽበውን ሽብሻቡን ዳንስ ደግሞ ሲባል ይችላል የሚያሸበሽበውን ሽብሻብ አካላዊ እንቅስቃሴ ማለት እኮ ነው እንደዚህ እንቅስቃሴ ላይ ሰውና እሳት ነው የሚመግበው እሳት ሲመግበው በቃ እንትሩ ፓተርኑን ስትመለከተው ሳታርቻ ነፋሱ ሲመግበው ብድግ ይላል ኤግዛክትሊ ማለት አሁን ምንድነው የሚያመለክተው የነፋስ ባህሪ የሚመራው የልብ ዕውቀት እሳትን ሲያንቀሳቅሰው ብሬን ምን አይነት ስራ ሊሰራ ማስዋል በጣም የሚገርምና የልብ ዕውቀት ይሄን ይመስላል